ክርክሮቹ ሊያቆሙ ይችላሉ ተብሎ አይታሰብም። ይሄን ተቸን ማለት ታምረ ማርያም ስህተት ነው ማለት አይደለም። እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። እንዴት? በመካከል ላይ ግን ይኸውልህ ማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። በአንዲት ቃል ምክንያት እኮ መጽሐፍ ቅዱስ በታሪክ አጋጣሚ የዝሙተኞች መጽሐፍ ቅዱስ ተብሎ ያውቃል። ምን ማለት ነው? እሺ ያብራሩልን እስኪ። ቦክስ እኮ ነው የቀረን፣ በአካል ስለማንገናኝ ነው፣ የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ፣ ካህኑ ከምዕመኑ ጋር እየገጠመ በገድላት በድርሳናት በታምራት መጻሕፍት ላይ ስህተት አይኖርም የሚል ቤተክርስቲያኒቱ አስተምራ አታውቅም ከጥንት ጀምሮ። ሰው ሰባሪ በሆኑ ቃላት በሆነ መንገድ ስናርም እንታያለን። ይሄ እንደ መግፋት ሊያስቆጥርብን ስለሚችል ነው እንደዛም ብለው። ምሳሌ ስለ ቡና ክርክር፣ ስለ እመቤታችን ትንሣኤ እነሱ ነግረው ነው እንደኛ የተከራከር። ሚዲያ ላይ ተምሮ ሚዲያ ላይ የሚጠፋ ሰው አለ። እሱን ደግሞ መረሳት የሌለበት ጉዳይ ነው። እኛ ፊት ላይ አቅርበውት ይሄንን እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? አሁን ሙሉ በሙሉ ገድላት ለውይይት ወይም ደግሞ ለጉባኤ ላይ ለክርክር አይጠቅሙ። ክርክሮቹ ሊያቆሙ ይችላሉ ተብሎ አይታሰብም። ይሄን ተቸን ማለት ታምረ ማርያም ስህተት ነው ማለት አይደለም። እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። እንዴት? በመካከል ላይ ግን ይኸውልህ ማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። በአንዲት ቃል ምክንያት እኮ መጽሐፍ ቅዱስ በታሪክ አጋጣሚ የዝሙተኞች መጽሐፍ ቅዱስ ተብሎ ያውቃል። ምን ማለት ነው? እሺ ያብራሩልን እስኪ። ቦክስ እኮ ነው የቀረን፣ በአካል ስለማንገናኝ ነው፣ የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ፣ ካህኑ ከምዕመኑ ጋር እየገጠመ በገድላት በድርሳናት በታምራት መጻሕፍት ላይ ስህተት አይኖርም የሚል ቤተክርስቲያኒቱ አስተምራ አታውቅም ከጥንት ጀምሮ። ሰው ሰባሪ በሆኑ ቃላት በሆነ መንገድ ስናርም እንታያለን። ይሄ እንደ መግፋት ሊያስቆጥርብን ስለሚችል ነው እንደዛም ብለው። ምሳሌ ስለ ቡና ክርክር፣ ስለ እመቤታችን ትንሣኤ እነሱ ነግረው ነው እንደኛ የተከራከር። ሚዲያ ላይ ተምሮ ሚዲያ ላይ የሚጠፋ ሰው አለ። እሱን ደግሞ መረሳት የሌለበት ጉዳይ ነው። እኛ ፊት ላይ አቅርበውት ይሄንን እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? አሁን ሙሉ በሙሉ ገድላት ለውይይት ወይም ደግሞ ለጉባኤ ላይ ለክርክር አይጠቅሙ።